بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين وأشهد أن لا إله إلا الله ولي الصالحين وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا أما بعد السلام عليكم ورحمة الله وبركاته የተከበራችሁ አባቶች ወንድሞች እናቶች እህቶች አላህ Subhanahu Wa Ta'ala ይህን ቆይታችን ያማረ አላህ ያርግልን ቀጠሯችን ትላንት ነበር ማክሰኞ ታዚያ ነበርና በቀብር ምክንያት እናንተ ጋር መድረስ አልቻልኩም ያው የትላንትናውን ለማካካስ ከወንድሞች ጋር ተነጋግሬ ዛሬ ብቅ ብያለሁ አላህ ከሁላችንም አላህ ይቀበለን فاذكروني أذكركم واشكروا لي ولا تكفرون አስታውሱኝ አስታውሳችኋለሁ አመስግኑኝ አትካዱኝ አዎ አመስግኑኝ ያለ ዛሬም ነገም ሁሌም ከአንደበታችን መጥፋት የሌለበት ቃል አልহামዱሊላህ ረብል ዓለሚን አልহামዱሊላህ ረብል ዓለሚን አልহামዱሊላህ ረብል ዓለሚን ሁሌ ሊደጋገም የሚገባ ቃል ነው አላህ በእኛ ላይ የዋለው ውለታ ቢቆጠር ያልቃል ወኢን ተውዱ ኒዕመተላህ ላ ትሕሱሃ አላህ የአላህ ውለታ ጸጋ ብትቆጥሩት ቆጥራችሁ አዘልቁትም አያልቅም የዋለው ውለታ እጅጉን ሰፊ ነው በየቀኑ የምናወጣው አየር የምናስገባው አየር አላህ አንድ ቀን ገንዘብ ጠይቆናል የጠየቀን ገንዘብ አለ ግን የሆነች ነገር ሰውነታችን ላይ ችግር ተፈጥሮ ህመም መጥቶ ሆስፒታል ስንተኛ ኦክሲጅን የሚባል ነገር መጥቶ ስንት ነው የሚያስከፍል አላህ የዋለው ውለታ ታዲያ ቀላል ነው እንጂ ምግብ በልተን ሚስማማንን ሰውነታችን ላይ እንዲቀመጥ አድርጎ ቆሻሻውን እንዲወጣ ያመቻቸው ማን ነው አላህ ሁሌም ማመስገን ሁሌም ከሱ ጋር ያለን ግንኙነት ልናጠናክረው ይገባል አላህን ሁሌም ዛሬም ነገም ማመስገን አላህን ስናመሰግነው አላህ በኒዕማ ላይ ኒዕማን ይጨምርልናል አትጠራጠሩ ሙሳ አለይሂ ሰላም عن زيد بن أسلم سنقروا أن موسى عليه السلام قال يا ربي كيف أشكرك جيتاي وي انديت ما أنت ما مسجن متشلو بلو تأيقو قال له ربه جيتاهم مالاتشو تذكرني ولا تنساني እኔን ታስታውሰኛለህ አትረሳኝም ምስጋና አንዱ በዚህ ይገለጻል فإذا ذكرتني አንተ ወሳኝ ጊዜ فقد شكرتني በርግጥ ምን አድርገኛል አመስግነኛል وإذا نسيتني እኔን የረሳኸኝ ጊዜ فقد كفرتني የካድከኝ የዛን ጊዜ ነው አላህን ስንረሳው የሱን ኒዕማ ስንረሳ የዋለልን ውለታ ስንረሳ ምን ሆነናል ማለት ነው የአላህ Subhanahu Wa Ta'ala ጸጋን ማስተባበል ይሆናል ስለዚህ ሁሌ በአንደበታችን አላህን ማመስገን አልহামዱሊላህ ሁሌ ማለት እዳጋገመዋለሁ በየጊዜ እናገረዋለሁ አላህ ዱንያን ለሚወደውም ለማይወደውም ይሰጣል ዱንያ ተሰጠህም አልተሰጠህም በሞት ትገላገላለህ መጨረሻ ሞት ነው መጨረሻ ያቺ ጉድጓድ ላይ መግባት ነው መጨረሻ በዛ ጨርቅ ተጠቅልሎ ነው የሚገባው ይሄ ሀብታም ስለሆነ ቀብሩ በጣም ይስፋ የለም በልኩ ነው ድሃ ስለሆነ ይጥረብ የለም በልኩ ነው ከሞት በኋላ ያለው ከቀብር በኋላ ያለው ሐያት ነው መልካም ከሆነ ቀብሩ የሚያሰፋለት መጥፎ ከሆነ ቀብሩ የሚጠበብ ሀብታም ስለሆነ ድሃ ስለሆነ አይደለም ነገር ግን አሉ ነብዩ ሰለላሁ ዐለይሂ ወሰለም ኢማንን ኢስላምን ዲንን አላህ ለሚወደው እንጂ ለማንም አይሰጥም ታዲያ ምስጋና አላህ ያንሳል አንሰው ወላሂ ሁሌ ልናመሰግነው የሚገባበት ጉዳይ ነው አላህን ማመስገን አላህን ሁሌ የጀነት ሰዎች እኮ ጀነት ከገቡ በኋላ ወአኺሩ ዳዕዋሁም አልሐምዱሊላሂ ረብል ዓለሚን ጀነት ገብተው ምንድነው ምስጋና ነው ምስጋና ነብዩ ሰለላሁ ዐለይሂ ወሰለም በለይለቱል ኢስራ እንደዚሁም ሚዕራጅ ማለት ከቤተል መቅዲስ ወደ ሰማይ የወጡበት ሚዕራጅ ይባላል ከመካ ወደ ቤተል መቅዲስ የሄዱበት ደግሞ ኢስራ ይባላል ሱብሃነለዚ አስራ ቢዐብዲሂ ለይለን ሚነል መስጂዲል ሐራም
إلى المسجد الأقصى بلو الله بلاليت بارياون ياسكواز جيتا مسغانا يقباو يا تاريخ لاي أبا هريرة إمام مسلم بزقبوت حديث لاي عند تنميت أكسلنا أبو هريرة رضي الله عنه أن النبي صلى الله عليه وسلم أوتي ليلة أسري به بزالاليت بيتقوازوا بساعات لاي متالاتشو بقدحين من خمر ولبن ሁለት ዋንጫዎች መጠጫ ብርጭቆ ነገር ናቸው خمرና ወተት መጣላቸው ለነብዩ ሰለላሁ ዐለይሂ ወሰለም فنظر إليهما الله መልእክተኛ ወደ ሁለቱም ተመለከቱ فأخذ اللبن ወተቱን ያዝ አደረጉት فقال جبريل عليه ጊዜ الحمد لله الذي هداك للفطرة الله مسغانا ይገባው ለፊጥራው ለትክክለኛው መንገድ የመራህ ጌታ የወፈቀህ ጌታ ምስጋና ይገባው አለ ማን ጅብሪል ለው አخذت الخمر خمرን ብትይዝ ኖሮ غوت أمتك رواه مسلم أمتك መንገድ በሳቱ ነበር በጠመሙ ነበር ሱብሃንአላህ የአላህ መልእክተኛ ወተቱን ይዘው እንደዚህ ከሆነ خمر ቢያዝ ምን ሊሆን ነበር ሁሉ ኡመቶች በጠመሙ ነበር ዛሬ ኡመቱ ያለበት ሁኔታ እንዴት ነው ኡመቱ የነብዩ ሰለላሁ ዐለይሂ ወሰለም ወዳጅ ነው ኡመቱ የነብዩን ጎዳና እየተከተለ ነው ኡመቱ ነብዩ ያዘዙትን በመታዘዝ የከለከሉትን በመከልከል እየሄደ ነው እንዴት ነው ሐላችንን ሁኔታችንን የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በዚህ ሰዓት ቢያዩን ምንድነው የሚሆነው እንደው ደፍሬ ነብዩ ጋር ቆማለሁ በዚህ ሰዓት ሐሌ ያስቆመኛል ባህሬ ያስቆመኛል እውነት ወዳጆቼ ማን ነኝ እኔ خمرون ቢመርጡ ኖሮ ይጣፉ ነበር ኡመቶች ይጠሙ ነበር ምስጋና ለአላህ ይገባው ለትክክለኛው መንገድ አላህ ወፍቆሃል አላቸው አልহামዱሊላህ ሁልከኛ አንደበት መውጣት የለበትም ለምን ከተባለ ነገሮች በአጠቃላይ በረካ ሚኖራቸው አልহামዱሊላህ ሲመጣ ነው አባ ሁረይራ ባስተላለፉት ሐዲስ ኩሉ አምሪን ዚባል لا يبدأ فيه بالحمدلله فهو أقطع من حديث الله ያለ አልহামዱሊላህ አልተጀመረ ነገር ምንድነው ቆራታ ነው በረካ የለውም አይ ናቂሱል በረካ በረካው የተጓደለ ይሆናል በልተን አልহামዱሊላህ ንግግር ሲጀመር በዚህ ነው መሆን ያለበት እነዚህ ነገሮች በአጠቃላይ የአላህን ውዴታ ያስገኛል ደጋግ የአላህ ባሮች አሉ ከአንደበታቸው አልহামዱሊላህ ማይጠፋ መከራ መጥቶባቸው أبي موسى الأشعري رضي الله عنه أن رسول الله صلى الله عليه وسلم قال إذا مات ولد العبد يعني الله بارع لجو يموت جزء قال الله تعالى لملائكته الله لملائكته تشيلاتشوال قبضتم ولد عبدي يبارين لجازاتشو بط وسداتشو فيقولون نعم عون لالو فيقول قبضتم ثمرة فؤاده عند يلبون فري يعين معرفة وسداتشو بط فيقولون عون نعم لالو فيقول ماذا قال عبدي يزيزي باري من على الله يطيقال فيقولون ملائكتوች ይላሉ حمدك አንተና መሰገነ واسترجع ወደ አንተም ተመለሰ إنا لله وإنا إليه راجعون على بارع فيقول الله تعالى يزيز الله هلال ابنوا لعبدي بيتا في الجنة لباري جنة بيت قربلت وسموه بيتهم دم سيموت بيت الحمد يمسغانو بيت بلا تسيمولت لمان بكرامته ችግርመቶ ማንንም ያመሰግን አላህን ያመሰግን አው ጌታዬ ትንሽ ነገር ነው የወሰድክብኝ ኪሳራ ትንሽ ነው የመጣው ነገር ግን ብዙ ለኔ ደሞ ትልኛል ምስጋና ይገባ አፋያ ሰተኛል ምስጋና ይገባ እስላምን ወፍቀኛል ምስጋና ይገባ ከወንድሞቼ ጋር ተቀላቅዬ ጀማዓን ሰግድ አድርገኛል ምስጋና ይገባ ሰው ሆስፒታል ተኝቷል በጤና እንድንቀሳቀስ አድርገኛል ምስጋና ይገባ ወላሂ ምስጋና በጣም ልናበዛ ይገባል በቱቦ አልሸናህም ወንድሜ በስነ ስርዓት መጸዳጃ ቤት ገብተህ ነው የምትሸናው እህቴ በስነ ስርዓት ገብተሽ ነው የምትጸዳጅ ምስጋና ይገባው ስንት እህትና ወንድሞች አሉ ሆስፒታል ተኝተው በቱቦ የሚሸኑ ስንት ወንድሞች አሉ እኛ ጠዋት ተነስተን ለውዱ ስናደርግ እጆቻችንን ፊቶቻችንን ስንታጠብ ኩላሊታቸው የሚታጠብ በምሽት በቀን በማታ በጠዋቱ በዚህ ተፈተኑ ስንት ወንድሞች አሉ ስንት ወንድሞች አሉ አላህ ኒዕማውን ሀብት ሰጥቷቸው ግን ምግብ የታቀቡ
ይሄ ምግብ እንዳትበላ ሐላል የሆነ ምግብ ግን ለነሱ ከጤና አንፃር ሐራም የሆነባቸው ሐኪም የከለከላቸው ታዲያ አላህን አናመሰግንም? ምስጋና አላህን መካድ የለብንም። ሁሌ ልናመሰግን ይገባል። በሰጠን ኒዕማ አመስጋኝነታችን አንዱ የሚገለጸው ምንድነው? የሰጠንን ስናበረክት ነው። ዘካ ግዴታ አድርጎባል። ኒዕማውን አላህ ነው የሰጠ። ለዚህ እኮ አላህ ምን ዘካ ሰጪ አላህ አደረገ። ዘካ ከሚሰጡት ወንድሞች መደበ፣ እህቶች መደቡሽ፣ እህቴ መደበሽ አላህ። ስለዚህ አመቱን ጠብቀሽ ዘካ ስትወጪ፣ አመቱን ጠብቀህ ዘካ ስትወጣ አላህን እያመሰገንክ ነው። አይ ካልክ ግን የአላህ ኒዕማ ምን እያረክ ነው? እየካድክ ነው። ነገ በየትኛው መንገድ እንደሚያጠፋው አይታወቅም። ኢነላሃ ለየርዳ አላህ ይወዳል አሉ አን ልዓብዲ ከባሪያው አያእኩለ ለአክለተ አንድችን ጉርሻ ከሆነ ጉርሻ ጎርሶ ሚቀመስ ቀምሶ ፈየሕመደሁ እሱን ሲያመሰግነው ዓለይሃ በዛች ጉርሻ አላህ ይደሰታል ይወዳል አሉ። ወየሽረቡ ልሸርበተ ሚጠጣም አንድች ጉንጭ እኮ ነው ጠጥቶ አንድች እኮ ነው። ፈየሕመደሁ ዓለይሃ በሷ ሲያመሰግነው አላህ ይወዳል። አላህ ከወደደ ከዚህ በላይ ምን ደስታ አለ? ምን ኒዕማ አለ? አላህ አንተ ጎርሳ አልሐምዱሊላህ ስትል ይወዳል ከተባለ አላህ በአንተ ለሚደሰት ከሆነ ዛሬ ነገም ማስደሰት ለምን? ለኢን ሸከርቱም ለአዚደነኩም ካመሰገናችሁኝ እጨምርላችኋለሁ አለ አላህ። እጨምራለሁ። አብዱልቃድር ጀላኒ ረሕመቱላህ ዐለይሂ ያ የነቢዩን መንገድ የተከተሉ ተውሂድን ያዙ አብዱልቃድር ጀላኒ ረሕመቱላህ ዐለይሂ ሀብታም ነበሩ። ዛሂድ ናቸው በጣም። ዛሂድ ማለት ልብ በል እኛ ጋር ዛሂድ የምንለው ብቱቱ ምናምን የለበሰ ምናምን ነው አይደለም። ዛሂድ የሚባለው አላህ ገንዘቡን ሰጥተህ ያችን ገንዘብ ሐቁን ስትወጣበትና በሆነ ምክንያት ሲጠፋ ደግሞ ምንም አይነት ስሜት ማይሰማ ከሆነ የአላህን ሐቅ የምትወጣበት የፍጡራን ሐቅ የምትወጣበት ከሆነ ዛሂድ ነህ እንጂ ጥሩ አለመብላት፣ ጥሩ አለመጠጣት፣ ጥሩ አለመልበስ አይደለም ዛሂድነት። ነብዩ ጥሩ አይበሉም ነበር። መልካም ነገር ሲሆን እኮ መልካሙን ይመርጣሉ፣ ጥሩም ያላቸውን ይለብሳሉ። ግን የዛሂዶች ሁሉ ዛሂድ ናቸው። ነብዩ ሰለላሁ ዐለይሂ ወሰለም አቡበከር ዛሂድ አልነበሩ? ዛሂድ ነበሩ፣ ሀብታም ናቸው። ዑስማን ዛሂድ አልነበሩ? በጣም ናቸው፣ ሀብታም ነበሩ። ዛሂድነት የሆነ ጉስቆል ለማለት አይደለም እንደ ኢስላም። አብዱልቃድር ጀላኒ አንድ የእሳቸው ኻዲም ነገር መጣና መርከቦት እኮ ሰመጠ ዛሬ አላቸው። አብዱልቃድር ጀላኒ ረሕመቱላህ ዐለይሂ ጎንበስ ብሎ አሰቡና አልሐምዱሊላህ አሉ። ሄደ ሰውየው። ጥቂት ሰዓታት ቆየና በመዋከብ በመደሰት የእርሱ አይደለም የሌላ ሰው ነው የእርሱ ተርፏል አላቸው። አሁንም አልሐምዱሊላህ አሉ። ሰውየው ግራ ገባው። ቅድም ጠፋ አልሐምዱሊላህ፣ አሁን ተረፈ አልሐምዱሊላህ። ታዲያ ከዚህ ውጭ ምን አለ? ቅድም ጠፋ ስትለኝ ዱንያ ልቤ ላይ ናት ወይስ እጄ ላይ እያሰብኳት ነበር? ሰዓት እጄ ላይ ናት አልሐምዱሊላህ አልኩኝ አሉ። ተመለሰን ስትለኝስ ምን ለኢን ሸከርቱም ለአዚደነኩም አልሐምዱሊላህ ሁሌ ማመስገን። እኛ ምን ተፈተንን? ዱንያ እዚህ ውስጥ ገባች፣ ውስጣችን የዲኑን ቦታ ያዘች። ዲናችን በእጃችን ተቀመጠ። ኢስላም የሆነ ነገር ሆነ አላህ አለው በቃ ከንፈር መምጠት ነው። ዱንያው ነገር ጎደለብን እናብዳለን። ለምን? ቦታው ተቀያየረ። አብዱልቃድር ጀላኒ ዛሬ ሀገራችን ሰዎች ዛሬ የጀላኒ ቀን የምን ቀን ብሎ ይሄን አላዘዙም አላስተማሩም። ሐቂቃ ቀናቶች በአጠቃላይ ማን ናቸው? ሁሉም ሙስሊም ይስማው የአላህ ነው። ጁማዓንም የፈጠረው አላህ ነው። ጁማዓንም ልዩ ቀን አድርገን እንድንይዝ ያዘዘን ማን ነው? አላህ። ልዩ ቀን ምንድነው? የኢባዳ ሳምንታዊ ዒድ ነው። ሰላቱ ይለያል፣ ኹጥባ አለው፣ ሰዎች የሚመከሩበት የሚገሰጹበት ነው። ጥሩ ልብስን ለብሰው ውጣ። ከሰላቱ ከተጠናቀቀ በኋላስ ምንድነው ያዘዘን? ወደ መርካቶ ሂድ፣ ወደ ኮልፌ ያጠናጠረው ሂዱ። ለምን? ፈኢዛ ቀደይቱሙ ሰላህ ፈንተሽሩ ፊል አርድ፣ ወደ ምድር ተበተኑ አለ። ወደ ምድር ወብተጉ ሚን ፈድሊላህ፣ የአላህን ችሮታ ፈልጉ፣ ሂዱ፣ ተንቀሳቀሱ፣ ስራ ስሩ አለ። ለምን? ኢስላም የስራ ዲን ስለሆነ የስንፍና ዲን አይደለም። የእንቅስቃሴ ስራ አላህ በሚፈልገው መልኩ ስትሰራው ዒባዳ ነው። ቀናቶቹ በአጠቃላይ አላህ ለማንም ቆርሰን አንሰጥም፣ የአላህ ናቸው። ደቂቃውም የአላህ ነው፣ ሰከንዱም የአላህ ነው። ለሰከንድ ከአላህ ውጭ ላለ አካል ለማንም አናጎበደድም። ካጎበደደ በዛው ኺታም ከሆነለት ከባድ ነው። የአላህ ነው። አንድ ታሪክ ነግራችሁ የዛሬን ፕሮግራሚን ለዝጋው።
ማመስገን ምን ያን ኒዕማ እንዳለውና አላህን አለማመስገን ደግሞ ያለውን አደጋ የሚገልጽ አንድ ታሪክ ልንገራችሁ። ሐዲሱን የዘገቡት ቡኻሪ ሙስሊም ተስማምተው የዘገቡት ትክክለኛ ሐዲስ ነው። ታላቁ ሰሃባ የሐዲስ ሊቅ አብዱራህማን ኢብኑ ሰኽር ተብለው የሚታወቁት አባ ሁረይራ ረዲየላሁ ዐንሁ ያስተላለፉት ሐዲስ ነው። አባ ሁረይራ ረዲየላሁ ዐንሁ አነሁ ሰሚዐ ነቢይ ሰለላሁ ዐለይሂ ወሰለም የቁል እሱ ከነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ሲሉ ሰማ። ራሱ አባ ሁረይራ ኢነ ሰላሰተ ሚን በኒ እስራኤል ከበኒ እስራኤል ሶስት ሰዎች ነበሩ። አብረስ ወአቅረዕ ወአዕማ ለምጣም በዚህ ጸጉር የሌለው ራሰ በራ የምትሉት እንደዚሁም አይነ ስውር ነበሩ። አራደ አላህ ፈለገ እየብተልየሁም አላህ ሊፈትናቸው ዱንያ የፈተና ሀገራት ነው። ፈበዓሰ ኢለይሂም መለከን ወደ እነሱ መላኢካ ላከ። ፈአተል አብረሰ ያለምጣሙ ጋር መጣና መላኢካው ፈቃለ አዩ ሸይን አሐቡ ኢለይክ አንተ ዘንድ በጣም ተወዳጀውን ነገር ምንድን ነው አለው። ቃለ ለውኑን ሐሰን ወጅልዱን ሐሰን እኔማ ጥሩ መልክ ጥሩ ቆዳ ነው የምፈልገው። ወየዝሀቡ አለዚ ቀድ ከዚረኒ ናሱ በዚህ የተነሳ ሰዎች እየናቁኝ ነው። ፈመሰሐሁ እብስ አደረገው መላኢካው በአላህ ትእዛዝ የመጣ መላኢካ ነው። ፈዘሀበ አንሁ ቀዘሩሁ ያ የሚያስጠላው የተጠላው ነገር በአጠቃላይ ከሱ ተወገደ። ወኡጢየ ለውነን ሐሰነን ወጅልደን ሐሰነን የሚያምር ቆዳ የሚያምር መልክ ሰጠው። ፈቃለ ፈአዩል ማሊ አሐቡ ኢለይክ አንተ ዘንድ ተወዳጅ ገንዘብ ምንድን ነው? ቃለ ልኢብል ግመል ነው። አው ቃለ ልበቀር ወይም ላም ነው አለ። ሸኩራዊ ነው ይሄ። ፈኡጢየ ናቀተን ዑሸራ 10 ወር የደረሰች ልትወልድ የቀረበች ግመል ሰጠው። ፈቃለ ብሎም አለው ባረከ ላሁ ለከ ፊሃ አላህ በእሷ አላህ ይባርክልህ አለው። ዱዓ አደረግለት። የመላኢካ ዱዓ ነው። ፈአተል አቅረአ ያ ደግሞ ለምጣሙ ጋር መጣ። ማን ነው? ራሰ በራሃው ጋር መጣ። ፈቃለ አዩ ሸይን አሐቡ ኢለይክ አንተ ዘንድ ተወዳጅ ንብረት ምንድን ነው አለው። ምንድን ነው አንተ ዘንድ ተወዳጅ ነገር አለው። መጀመሪያ ቃለ ሸዕሩን ሐሰን እኔማ የሚያምር ዞማ ነው የምትሉት የሚያምር ጸጉር እንደዛ ነው የምፈልገው አለ። ለምን? በዚህ የተነሳ ሰዎች እየናቁኝ ነው። ፈመሰሐሁ አበሰው ወኡጢየ ሸዕረን ሐሰነን የሚያምር ጸጉር ሰጠው። ቃለ ፈአዩል ማሊ አሐቡ ኢለይክ ገንዘብስ ምንድነው አንተ ዘንድ ከንብረት ሲለው ቃለ አልበቀር ገንዘብና ላም እወዳለሁ አለው። ያው በወቅቱ የነበረው ትልቅ ንብረት ነው። ፈኡጢየ በቀረተን ሐሚለን እርጉዝ የሆነች ልትወልድ የቀረበችን ላም ሰጠው። ወቃለ ብሎም አለው ባረከ ላሁ ለከ ፊሃ አላህ በዚህ ባርክልህ አለው። ፈአተል አዕማ አይነ ስውሩ ጋር መጣ። ሶስተኛው ጋር ፈቃለ አዩ ሸይን አሐቡ ኢለይክ አንተ ዘንድ በጣም ተወዳጅ ነገር ምንድን ነው አለ። ቃለ አየሩደ ላሁ ኢለየ በሰሪ አላህ እኔን እንዲመልስልኝ ፈኡብሲሩ ቢህ ናስ ሰዎችን እንድመለከት አላህ የፈጠረውን ፍጥረታት የአላህን ድንቅ ያስገኘውን ዩኒቨርሱን በአጠቃላይ እንድመለከት ነው አሉ። ፈመሰሐሁ እብስ አደረገው። ፈረደ ላሁ ኢለይህ በሰረሁ አላህ ለዚህ ሰውም አይኑን መለሰለት። ቃለ ፈአዩል ማሊ አሐቡ ኢለይክ ገንዘብስ ምንድን ነው የምትፈልገው ሲለው ቃለ አልገነሙ እኔማ ፍየል ወይም በግ ነው አለ። ፈኡጢየ ሻተን ዋሊደን የምትወልድ የሆነችን ፍየል ሰጠው። ከዛ በኋላ ፈአንተጀ ሃዚ ወወለደ ሃዛ ፈካነ ሊሃዛ ዋዲ ሚነል ኢበሊ ወሊሃዛ ዋዲ ሚነል በቀሪ ወሊሃዛ ዋዲ ሚነል ገነሚ እነዚህ ሰዎች በአጠቃላይ ወልደው ተራምዘው ሸለቆ ዋሻ ሚያክል ግመሉም ከብቱም በሬው ላሙም ማለት ነው ፍየሉም ሁሉም ሀብታቸው በዛ። ከዛስ አላህ ኒዕማ ሰጣቸው አይደል? ፈተናውን ጀመረ። ثم انه اتى الابرص ያ የመጀመሪያ አብረስ ለምጣሙ ጋር መላኢካው ፊ ሱረቲሂ ወሀይአቲሂ ራሱን በስሎበት መጣ። ፈቃለ ረጁሉ ምስኪን ይህ የምታየው ሰው ምስኪን ነው። ቀድ እንቀጣ ቢየል ሒባሉ ፊ ሰፈሪ እንደውም ወደ መንገድ ወደ ሀገር የሚሄድበት መንገድ ገመዱ ተቋረጠብኝ። ፈላ በላገ ሊየል የውመ ዛሬ መዳረሻ የለኝም ኢላ ቢላህ በማን ቢሆን እንጂ በአላህ ቢሆን ሱመ ቢከ ከዛም ባንተ ጊዜ ላይ ትንሽ ቆም እንበል። ሰውን ስንጠይቅ አንተና አላህ እኮ ነው ያላችሁ አይባልም። ያለኝ ማን ነው? የሚደርስልኝ ማን ነው? አላህ ነው። ከዛም ቀጥሎ ከአላህ በታች ማን አለ? አንተ ነው እንጂ ምሰጠኝ አንተ ልታደርግልኝ ልትረዳኝ እንጂ አላህና ሰውን ምን እናደርግ
አንድ ላይ እናደርግ ማዓ በሚለው ቃል እንዳንጠቀም አንተና አላህ ከሻችሁ አንተና አላህ ነው ያላችሁ አይሆንም ይሄው የሚያስተምረው ምንድነው አላህ ነው መዳረሻ ثم ሚለው ቃል ከዛም ቀጥሎ ቢካ በአንተ ነው እንግዲህ ካለው ንብረት አንድ ስጠኝ أسألك እጠይቅሃለሁ بالذي أعطاك لونا حسن መላእክቱ ነው ያቋል ያ ጥሩ መልክ የሰጠህ وجلد الحسن ጥሩ ቆዳ የሰጠህ والمال بعيرا እንደው ገንዘብም የሰጠህ ይሄን የመሰለ ግመል አይነት أتبلغ به في سفري እንደው አካባቢ የሚደርስበት አንድች ግመል ስጠኛ ነው ሱብሃንአላህ ትላንት ምንም ያልነበረው ባዶ የሆነ ሰው ዛሬም እንደዛ ነው አይደል ምንም የሌለው ትንሽ የሆነ ነገር ዱንያ ሲመጣ ኪሱ ሲያብጥ ምን ሲል ሰላም አለይኩም ሲባል ጭምር ሰላም ነው ይላል ለመመለስም ይከብዳል ባላየ ያልፋል ባልሰማ የሚባለው ነገር የዛም ይመጣል እንደማያውቅ ይሆናል አላህ ይጠብቀን ይህ ሰው የሚሆና አረባክህ አለው የሁሉ ምልክት ነግሮት አንድች ግመል አለው ያ ሁሉ ሸለቆ ግመል አለው فقال الحقوق كثيرة አረ በዚህ እኮ ስንት ሰው መብት አለው መሰለ እኮ ብዙ ሐቅ አለበት ብዙ ነገር እኮ አለበት ላደርግልህ አልችልም አለው فقال كأني أعرفك እኔ ማውቅህ ይመስለኛል አለው ألم تكن أبرص አንተ ለምጣም አልነበርክ يكذوك الناس فقيرا ሰዎች የሚጠየፍ የሚጠሉ የሚንቁ ድሃ አልነበርክ فأعطاك الله አይደል እንደ ሰጠህ አለው فقال للانيو كيدت متى من انا انما ورثت ان ገንዘብክ የወረስኩት هذا المال كابرا عن كابر ከቅድማያት እኮ ተወርሶ መጣ ነው አንተ እንደምትለው አላህ የሰጠኝ እኮ አይደለም ማለት سبحان الله فقال ان كنت كاذبا انت وشتام دونك فسيرك الله الى ما كنت الله ወደ ነበርክበት ይመልሳል اللهم نجنا واتى الاقرأ يا راس براو ጋር መጣ ጸጉር የሌለው ጋር في صورته وهيئته ልክ እሱ መስሎ መጣ فقال له مثل ما قال ልክ ለዛ እንዳለው አለው እኔ ችግረኛ ነኝ እንዲህ ነኝ ባክህ መንገድ ተቆርጦብኛል አገር የምዳረስበት አንድ ችላም ስጠኝ ዛሬ አላህ እዛች አካባቢ ካላደረሰኝ ከዛም አንተ ደግሞ ሰጠኝ ካልደረስ የለኝም አለው እንደዛው መለሰለት ይሄ ብዙ እኮ ሐቅ አለበት ሲለው እኔ ማቂ ይመስለኛል አንተ እንዳልነበርክ ሲለው ለዚህኛው አራ አንተ እንደምትለው አይደለም ከቅድማያቶች የወረስኩት ነው አለ ይሄን ደገመ فقال ان كنت كاذبا واشون دونك فسيرك الله الى ما كنت الله ደነበርክበት ይመልሳል الله አግኝቶ ከማጣት አላህ ይጠብቀን ከእርግማን አላህ ይጠብቀን ያ አላህ ኒዕማ ከመካድ አላህ ይጠብቀን ወደ አይነ ስውሩ መጣ واتى الاعمى في صورته وهيئته فقال رجل مسكين اي متاو سو مسكين نو وابن السبيل من قدنيا نو انقطعت بي الحبال في سفري وده من قد وده ሀገር የሚልበት መንገድ ገመዱ ተቋረጠብኝ ማለት መዳረሻ ሰበብ አጣው ምበለው አጣው መጓጓዣ አጣው አለው فلا بلاغ لي اليوم الا بالله ዛሬ መዳረሻ በአላህ እንጂ ቢሆን እንጂ በማንም የለኝም ثم بك ከዛም ባንተ أسألك እጠይቅሃለሁ الله بالذي رد عليك بصرك يا عين بملسو ጌታ እጠይቅሃለሁ الله شاة አንድች ፍየል أتبلغ بها في سفري አካባቢ ምድርስበት አንድች ፍየል እንኳን ስተኛ ነው فقال አይነ ስውሩ يا الله ኒዕማ የማይክድ አልነበረም የአላህ ኒዕማውን ለሚያስታውስ ነው قد كنت أعمى በርግጥ አይነ ስውር ነበርኩ فرد الله إلي بصري الله إليه من سلኝ فخذ ما شئت يفلكون سد عند الله يفلكون سد ودع ما شئت يفلكون تو فوالله بالله نبين لا أجهدك اليوم بشيء أخذته لله عز وجل እኔ ዛሬ ምንም ቅር አይለኝ ማለት ታግል የፈለከው ለአላህ ብለው ወሰድከው ምንም ነገር አይመስለኝም ውሰድ አለ فقال ملائكة الله أمسك مالك نبرتين يا سو يانتنو فإنما ابتليتم أن أنت تبكراتم فقد رضي الله عنك الله كان توددا نعمون الكدا يسو نعمة السوس أو نبرك مالتو أو نبرك أي سوكو نبرك أي أنا إلا تمرو وانتيتو سيامتا بس انت شنكلاتها متو زمنا متى بسليلا دكتوريتو ما العافية ستوت ما
ማን ጤና ሰጥቶት ማንም ይንቀሳቀስ አደረገው? አላህ አይደል? ወሰኺጠ አላ ሳሂበይከ በጓደኞች ግን አላህ ቆጣባቸው። እኛስ ማንን? የአላህ ኒዕማ እናመሰግናለን? በሰጠን ነገር አመስጋኝነን ወይስ ማንን? ራሳችን ፈትሽ። አላህ ኒዕማውን ለግሶናል። ወላሂ ኒዕማውን ለግሶናል። ይኸው እጃለን፣ እግር አለን፣ እንንቀሳቀሳለን። የሰውነታችን አቀማመጥ የአፍንጫችንን፣ የቅንድባችንን፣ የከንፈራችንን እንዴት አሳምሮ ነው! ለቀድ ኸለቅነል ኢንሳነ ፊ አሕሰኒ ተቅዊም ውብ አድርጎ አላህ ፈጠረን። ውብ አድርጎ አለም ነጅዐል ለሁ ዐይነይን ወሊሳነን ወሸፈተይን ወሀደይናሁ ነጅደይን። ለሰው ልጅ ሁለት አይኖችን፣ ከናፍሮችን፣ ምላስን አላደረግንለትም? ማን ያደረገው? እንደው በአላህ ከኛ ማዕከል አይንህን በ1 ሚሊዮን ብር ሽጥ ብትባል ይሸጣል አለ? አንድ ሰው ይባላል ከመሻይኾች ሲያስተምሩ ሁሉም ጫማ ለብሶ ይሄዳል ያል ሰውየው ጫማ የለውም፣ በመኪና የሚንቀሳቀስኛል እንጂ ሁሉ ጫማ እንደዚህ ነው ውስጥ እኔም ጫማ ሳይኖረኝ ብሎ እንደው በቃ የሚሰጠው አላህ ነውና ዱዓ ላድርግ ብሎ መስጊድ ገባ። ልክ መስጊድ ላይ ሲገባ ወደ መስጊዱ የሚገባ አንድ አካል ያለ አንድ ሰው ያለ ምን አይነት ሰው? 2 እጅ የለውም፣ 2 እግር የለውም፣ ሰውነቱ እየተንፏቀቀ ግን ምን ይላል? መስጊድ ይመጣል። አሃ እቺ መልእክት ለኔ ናት። ጫማ የለኝም ስል አላህ ከጫማ ውጪ ሌላ እግርም የሌለው ሰው አለ ተመልከት እያለኝ ነው። ይሄ መልእክት ለኔ ነው። ጌታዬ ምን አጓደልክብኛል? አዎ እኛ በዱንያ ጉዳይ የበታቻችን መመልከት፣ በዲን ጉዳይ ነው በላይ መመልከት ያለብህ። እከሌሱ ቢሄዳል እኔ ለምን አልሄድም? የዛኔ ነው ፉክሩ። ሰሃቦች የሚፎካከሩት የዲን ጉዳይ ነው። ዲን ሲሆን አልነበረ እንዴ የሚፎካከሩት? የዲን ጉዳይ ነው። ዘሀበ ድሱር እነዛ እኮ ባለሀብቶች እኮ ከኛ እኮ አልፈው ሄዱ አሉ። ሙሃጅሮቹ መጥተው በምን በገንዘባቸው ሰደቃ ያወጣሉ፣ ሐጅ ያደርጋሉ፣ ባሪያ ነፃ ያወጣሉ። እኛ እንደምንሰግዱ ይሰግዳሉ፣ እንደምንጾም ይጾማሉ። እኛ ግን የለንም አሉ። ፉክራቸው የጀነት ነበር። ታዲያ አላህ ለእናንተ የምታደርጉትን አላደረገላችሁ? አልሰጣችሁም? እነሱ የምትደርሱባቸውን ነገር ልጠቁማችሁ? ከእናንተ በኋላ ሰዎች ማይደርሱባችሁ የደረሱባችሁን ደግሞ የምትቀድሟቸው የምትደርሱባቸው። አዎ ከሰላት በኋላ እንደሰገዳችሁ 33 ጊዜ ሱብሃንአላህ፣ 33 ጊዜ አልሐምዱሊላህ፣ 33 ጊዜ አላሁ አክበር። የው መቶኛው ምንድነው? ላኢላሃ ኢለላህ ወህደሁ ላ ሸሪከ ለሁ ልሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር። እዛ ጊዜ የነበሩት ሀብታሞች ሚንቀባረሩ አልነበሩ። ሰሙና አልዋ እንጂ የጀነት ጉዳይ ማን ይንቃታል? አሁንም መጡ እነዚህ ምስኪኖች። አንተ አላህ መልእክተኛ ሰሚያ ኢኽዋኑና፣ አያችሁ ምቀኝን ይዟቸው እኮ እነዛ ኢኽዋኑና ወንድሞቻችን ሰሙ፣ የነገሩንን ማለት ጀመሩ። በዚህ እኩል ከሆነ አሁንም በምኑ በለጡ? በሰደቃው በምኑ በለጡ ነው። ነብዩ ሰለላሁ ዐለይሂ ወሰለም አሉ ዛሊከ ፈድሉላሂ ዩእቲሂ መን የሻ፣ ይሄ አላህ ችሮታ ነው፣ ለፈለገውን ይሰጣል። ስለዚህ እኛ በዱንያ ጉዳይ የበታችን እንመልከት። የበላይ የምንመለከት ከሆነ የአላህን ኒዕማ እንዳናመሰግን ያደርገናል። ስለዚህ አላህ ሁሉም ነገር አሟልቶ ሰጠናል ብለን ሁሌ እናመስግን። ዛሬም አልሐምዱሊላህ፣ ነገም አልሐምዱሊላህ። ለኢን ሸከርቱም ለአዚደነኩም፣ ካመሰገናችሁ ይጨምርላችኋል ብሏል። አላህ ሁሌ እንዲጨምርልን በኒዕማ ላይ ኒዕማ፣ በጸጋ ላይ ጸጋ፣ በጤና ላይ ጤና፣ በአፍያ ላይ አፍያ፣ በሰላም ላይ ሰላም እንዲጨምርልን ሁሌ ምን ነው እናመስግን። አላህ እኔንም እናንተንም ትክክለኛ አመስጋኝ ባሮች አላህ ያድርገን። ሁሌ የምናመሰግነው አላህ ያድርገን። ሁሌ ምስጋና ለሱ የምናደርስ አላህ ያድርገን። ሁሌ ከአንደበታችን አልሐምዱሊላህ የማይጠፋብን አላህ ያድርገን። በሁሉም ሁኔታ ላይ አላህን የምናመሰግን አላህ ያድርገን። አንደበታችን ሁሌ እሱ የሚያስታውስ አላህ ያድርግልን። ጭንቀታችንን አላህ ያስወግድልን። የታመሙ ቤተሰቦቻችን አላህ ያሽርልን። የሞቱብን ሙስሊም ወንድም እህቶቻችን የጀነት አላህ ይበላቸው። ከቀብር ቅጣት አላህ ይጠብቃቸው። የሁላችንን መጨረሻ ያማረ አላህ ያድርግልን። ያማረ አላህ ያድርግልን። የተጨነቀን ከጭንቀት አላህ ይገላግለው። ትዳር የሌለውን አላህ ትዳር ይለግሰው። ለወንድሞቻችን ሷሊህ ሚስት አላህ ይለግሳቸው። ለእህቶቻችን ሷሊህ ባል አላህ ይለግሳቸው። ያ ረብ ልጅ የሌለውን አላህ ልጅ ይለግሰው። ልጅ የሌለውን ልጅ ይለግሰው። ሀገራችንን ሰላም አላህ ያድርግልን። ሰላም አላህ ያድርግልን። ጭቅጭቁን ብጥብጡን አላህ ያንሳልን። ጦርነቱን አላህ ያንሳልን። ሰላም አላህ ያድርግልን። ሰላም አላህ ያድርግልን። በንግዳችን የተሳካ ንግድ የምንነግድ አላህ ያድርገን። ትርፋማ ያለው ንግድ የምንሰራ አላህ ያድርገን። አላህ የተገራራ
ጠንካራ አላህ ያርግልን። ጭንቀቱን በአጠቃላይ አላህ ያስወግድልን። ፍልስጤም ያሉት ወንድሞቻችን፣ ጋዛ ላይ ያሉት ወንድሞቻችን አላህ ይጠብቃቸው፣ አላህ ይጠብቃቸው። የበላ አላህ ያርጋቸው፣ አላህ ይድረስላቸው፣ ቁዋውን አላህ ይለግሳቸው። ያ ረብ በጠላቶቻቸው የበላይነቱን አላህ ይወፍቃቸው። በይተል መቅዲስን ከጠላቶቻቸው እጅ አላህ ነፃ አላህ ያውጣው፣ ነፃ አላህ ያውጣው። ረበና አቲና ፊ ዱንያ ሐሰና ወፊ الآخرة حسنة وقنا عذاب النار. صلى الله على نبينا محمد وعلى آله وصحبه وسلم وآخر دعوانا أن الحمد لله رب العالمين. السلام عليكم ورحمة الله وبركاته.